ልንጋባ እኮ ነው። ማከማጋ ከሶፊያ ጋር ማን ፈቅዶ? አረ እኔስ የት ልሂድ ማለት ነገርኩሽ እንጂ አታውቂም አይደለ ታሪኩን? እሺ አንተ ከሶፊያ ጋር እየተገናኘ ነው እንዴ? ለምን ጓደኛዬ እኮ ነች። ቀን በቀን ነው ማገኘት እንጂ ቀን በቀን ነው ማገኘት። ጓደኛዬ እኮ ነች ማለት ጓደኛዬ ነች። ምን ማለት ጓደኛ? ምን አይነት ግንኙነት ነው ያላችሁ? ከዛ በፊት የነበረ ነገር አታውቅም እኮ። ከዛ በፊት የነበራችሁ ነገር አብቅቷል አይደል? ማን ያበቃል? ዛት መጣች። ለማምሩባታል እያየ ሰላም የኔ ውድና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለው ደህና ነኝ። እንግዲህ ከብዙ መነፋፈቅ በኋላ ከብዙ ናፍቆት በኋላ የእናንተው ፉፉ ተመልሼ መጥቼላችኋለሁ። ምን ያህል ናፍቄያችሁ እንደነበር በብዙ ነገሮች አይቻሉኝ። እንግዲህ ረጅም ጊዜ የተጠፋፋ ነው። ረጅም ጊዜ አልነበርኩኝም። ያው አንዳንዶቻችሁ ታውቃላችሁ ብዬ አስባለሁ የነበርኩበትን ችግር የነበርኩበትን ሁኔታ በውስጥ ያሳወቅኳችሁ ሰዎች ስላላችሁ ማለት ነው። እንግዲህ ችግር የተፈቶ አልቆ ምናምን ነገር ሳይሆን በቃ አልቻልኩም። የምር ስላልቻልኩ ነው የመጣሁትኝ። በጣም ናፍቃችሁኝ። በጣም ነው የናፈቃችሁኝ። ወላሂ የምሬን ነው የምላችሁ። የኔ መጥፋት ምን ያህል እንዳሳሰባችሁ በብዙ ነገር አይቻለሁ። ምን ያህል እንደምትወዱኝና ምን ያህል ብርቱ ቤተሰብ እንዳለኝ አረጋግጫለሁኝ። በዚሁ አጋጣሚ በጣም ነው ማከብራችሁ፣ በጣም ነው እምወዳችሁ። የኔን መውደቅ የማትመኙ የኔን ውድቀት የማትፈልጉ ቤተሰቦች ነው ያላችሁኝ። ወላሂ በጣም ነው ማከብራችሁ። እኔ ከነበርኩበት ሁኔታ አንጻር አይደል ዩቲዩብ እንዲህ ካሜራ ፊት መጥቼ ቪዲዮ መቅረጽ ምናምን ነገር ይቅርና ድጋሚ የሆነ ነገር ውስጥ እገባለሁ ምናምን ብዬ አላሰብኩም ነበርና ብቻ ግን ለሁሉም ነገር አልሐምዱሊላህ። ወጣቶች ነን፣ በብዙ ነገር እንፈተናለን። በብዙ ነገር ተፈትኛለሁ፣ እየተፈተንኩም ግን እያንዳንዱን ነገር እንደ ወጣትነት ካላህ ጋር እወጣዋለሁ፣ አሳካዋለሁ ብዬ አስባለሁ። ብዙ ነገሮች ተፈጥሯል። ወደ እናንተ ወደ ቤተሰቦቼ ከመጣሁኝ ኦልሬዲ 2 ወር ገደማ 2 ወር የሆነ ነገር ባይፈጠር በዚህ ልክ አርቅም። ብዙ ነገሮች ሀፕን አድርገዋል። ከግንኙነት ጀምሮ ማለት ነው። ከግንኙነቴ ጀምሮ ብዙ ነገሮች ሀፕን አድርገዋል። ያው የኔ ጥፋቶች አይደሉም ብዬ አስባለሁ። በቃ መስማት የሌለብኝ ነገር ማየት የሌለብኝ ነገር አይቻልም። ቢያንስ እስቲ ከዚህ ጀምሬ ነገሮችን ለማስተካከል ልሞክር። ብዙ የተደበቁ ሚስጥሮች አሉ። ብዙ ምናልባት ዛሬ ይህንን ሚስጥር የምትነግረን የምታፈነዳው አንዲት እህቴ፣ ምርጥ ደግ እህቴ ትመጣለች። ያው የነበርኩበትን ሁኔታ አይታ በጣም አሳዝኛት ሁሉንም ነገር በስልክ ልታጫውተኝ ሞክራለች። ግን እያንዳንዱን ነገር እስቲ ሁሉንም ነገር ደግሞ ዛሬ በካሜራ ፊት ግዴታ ስለሆነ ነው። ብዙ ተወቅሼበታለሁ፣ ብዙ ተብዬበታለሁ። እኔ ደግሞ በጭፍን መወቀስ አልፈልግም። ያለ ማስረጃ ያለ ምንም እንትን መወቀስ አልፈልግም። ስለዚህ ከዚህ ነገር የምታድነኝ አንዲት አላቃትም፣ ብቻ በደግነት ነው ይሄንን ነገር የምታደርግልኝ። እንግዲህ እኔና ሶፊ ያው ተጣልተን 2 ወራችን ምናምን ብቻ 1 ወር ከምናምናችን ነው። እንደዛ ነው። ፎቶ ፖስት ታደርጋለች ምናምን ግን ያው የማስመሰል ነው ብዬ አልፌዋለሁ። ያው አንዳንዴ ጥፋታችንን በዚህ ልክ መደበቅና ምናምን ብቻ ደስ አይልም። በጣም አስደብራኛለች፣ በጣም ደብሮኛል፣ በጣም አስከፍታኛለች። በዛ መሀል ለሰው መጥፎ አመለካከት እንዲኖረኝ አድርጋለች ምናምን ነገር ብቻ ግን ዛሬ በዛው ልክ ሚስጥሩን የምትነግረኝ አንዲት ልጅ አለች። ደውዬላታለሁ፣ እየመጣች ነው። እሷ ነበረች እንደውም የቀጠረችኝ።
ስትለያዩ ሶሻል ሚዲያ ላይ ድንገት ነው የጠፋችሁት። ስለዚህ ነገሮችን ማስተካከል ይኖርባችኋል። በካሜራ ፊት ቢሆን የተሻለ ነው ምናምን ብላ እሷ ናት ያማከረችኝ። በዛው ልክ ደግሞ ያው እኔም በዛው አጋጣሚ ነገሮች እውነት መስለውኝ ብዙ ሰዎችን አስቀይሜያለሁ። አንዷ ሱሚ ናት፣ በጣም ነው ያስቀየምኳት እና ብቻ ብዙ ያለ ስሟ ስም ምናምን ነገር ሰጥቻታለሁ ምናምን። ብቻ ነገሮች እስቲ እውነቱ ሲወጣ ምናቅ ይሆናል። ብዙ ነገር ታውቃላችሁ። የምሬ ነው ቤተሰቦቼ፣ ስለ ሁላችንም ማንነት ዛሬ በደንብ ታውቃላችሁ ብዬ አስባለሁ። አላቅም፣ አጋጣሚ ሆኖ ደግሞ እሷም ደረሰች መሰለኝ። እሷ ናት በስልክ እያወራችኝ የነበረው። ሰላም፣ እንዴት ነሽ? ሰላም አለ። እየነገርኳቸው ነበርና እንግዲህ ያልኳችሁ መልካም ሴት እሷ ናት። የነበርኩበትን ሁኔታ አይታ አሳዝኛት ያለውን ሁሉ ነገር ያው ነገሩም ላይ ራሴም ነበርኩበትና በጣም ስለጸጸተኝ ነው ምናምን ብላኛለች በስልክ። ብቻ ግን እኔ ነገሩን ከማስረዳችሁ ሁሉንም ነገር እሷ ታስረዳችኋለች ብዬ አስባለሁ። ለእኔ በስሱ በስልክ አውርታኛለች። እኔም ያልጠበቅኩት ነገር ነው የሆነብኝ። ሶፊያንም በዛ ልክ አልጠብቅም። የተወራልኝ ሰው ራሱ በዛ ልክ አልጠበቅኩትም እና በዛ ልክ ግን አንቺ እንዳለሽበት ምናምን ነገር ዲቴል አንቺ የነበርሽበት ነገር አንቺ ምን እንዳደረግሽ ምናምን አልነገርሽኝም እና ልክ ነህ። ውስጤ እሺ ስላላለኝ ነው ያላችሁበት ግንኙነት ያ ፍቅራችሁ እና ደግሞ እሱ የነገረኝ ነገር እንደዛ አልነበረም። ሙሉ በሙሉ እውነት እንደሆነ ነበር ያሳመነኝ የእነሱም ግንኙነት እና ሲያስረዳኝም እንደዛ አልነበረም እናያለኝ። አው ከዚህ በፊት ብቻ ሰውን ብታውቁት ትደነግጣላችሁ። የምር ነው በጣም የሚያስደነግጠውና ከዛ በፊት ነበራቸው ግንኙነት፣ አብረው ነበሩ፣ ፍቅረኛሞች ነበሩ። ግን ሁሉም ነገር የጸዳ ነበር ይመስለኝ። ግን ያው በጣም አስነዋሪ ነገር ነው። እሱንም በዛ ልክ አልጠበቅኩትም፣ ሶፊያንም በዛ ልክ አልጠበቅኳትም። ነገሮችን ክሊር አድርጋ እኛ የነበርንበትን ሲቹዌሽን ታውቃላችሁ። እስከ ትዳር ደረጃ ላይ ነበር እየደረስን የነበረው። ግን ያን የሚያህል ነገር እንደ ቀልድ ሀብትን ሲያደርግ በጣም ነው የሚያስጠላው ማለት ነው። ብቻ ግን ሚስጥሩን ማስተካከል ያለባችሁ ነገር እናንተ ማስተካከል ነው። አይ ነው እኔ ለማስተካከል አይደለም በዚህ ጥፋት አይደለም። አይ ነው እሱ ልክ ነህ። እኔ ማስተካከል አልፈልግም። የእናንተም ጥፋት አይደለም። እኔም ሳላገብቼበታለሁ። ሲቀጥል ደግሞ ሙሉ በሙሉ ሴራው የሱ ነበር፣ ሙሉ በሙሉ በሚባል ደረጃ እናንተ ጥፋት የለባችሁም በዚህ ግንኙነት መሀል ማለት ነው። ስለዚህ እናንተም ጥፋት አይደለም፣ የሱ ሙሉ በሙሉ የሱ ሴራ ነው። እዚህ ላይ አሁን ለነሱ እንደዚህ ብዬ መናገር የማልችለው ለእናንተም ደግሞ ብነግራችሁ የሚደብራችሁ ብዙ ነገር ማለት ነው እና የሱ ሴራ ነው ሙሉ በሙሉ። ስለዚህ እኔ መሰለ ግንኙነት እኮ አንቺ ሲነግርሽ አሁንም ላይ እኔ ነኝ በግንኙነታቸው የገባሁት ነገር አይደል? እኔ ገብቼ ነው ከሱ ወስጄ ወደ ትዳር የገባሁት ምናምን ነገር ብዙ ነገር አለ። እሱ ስላለኝ ባወራክ ብዙ ነገር ይኖራል እኮ። አሁን ዛሬ ምንም ነገር እንድትደብቂልኝ ምናምን አልፈልግም። ብቻ አሁን ቤተሰቦች ራሱ ማወቅ ይፈልጋሉ፣ ነገሮች ተደባብሰው እንዲቀሩ እኔም አልፈልግም። ማንም አሁን እዚህ ጋር ነገሮችን ክሊር ማድረግ ይኖርብናል። ምንም ሳትፈሪ ምናልባት ብዙ ነገር ሊደርስብሽ አውቃለሁ፣ ግን ምናልባት እኔም ብዙ ወንጀለኛ ስለተደረኩኝ ብዙ ስለተወነጀልኩኝ ለኔም ለቤተሰቦችም ክሊር እንዲሆን እና ደግሞ አጠገባችን ጎናችን ላይ አንዳንድ ሰዎች አሉ፣ ለነሱም ግልጽ እንዲሆንላቸው ያለውን ነገር ሳትፈሪ ብትነግሪያቸው ደስ ይለኛል። ካልተጫንኩሽ ብትነግሪልኝ ደስ ይለኛል። በቃ መናገር ያለብኝን ነገር እና መናገር የሌለብኝን ነገር አለ፣ ብቻ አለ ብዙ ነገር መናገር የሌለብኝ ነገር አለ። እዚህ ላይ መናገር የምችለው በቃ የዚህ ሁሉ ነገር ጠንሳሽ አኗር መሆኑን ብቻ ነው። ከዚህ ውጭ ሌላ መናገር የምችለው ነገር የለም። ምክንያቱም በጊዜ ሁኔታ ሁሉም ነገር ይታወቃል። የተፈጠረውን ነገር በሙሉ
ሁሉም ነገር ጊዜ የማይፈታው ነገር የለም እና ጊዜው በሙሉ ያወጣዋል ሁሉም ነገር እና እዚህ ላይ እኔ አሁን እንደዚህ ብዬ ብናገር ለእናንተም በጣም የሚደብራችሁ እኔም ደግሞ በጣም አምኜው እኔም የገባሁበት ነገር ስለሆነ በዚህ አጋጣሚ ይቅርታ ማለት ይገናኛሉ ሶፊና ኖር ኖ እነሱ ተገናኝተው እኮ አይደለም ያው ኖ አሁን ማለት የሚያወራኝ ነገር አለ ገባህ እኔ እውነት ስለመሰለኝ ነው ለሶፊም ሂጂ እንደዛ ያልኳትኝ እሱንም ደግሞ ስላመንኩት ነው ገባህ ተገናኝተው ምናምን ብዙ ነገር ሳይሆን ያው እሱ እናንተ እንደናንተ እንድትጣሉ ስለፈለገ ብቻ ነው እንደዛ ያደረገው እንጂ የተፈጠረ ነገር ኖሮ ያለ ነገር የነገርሽ ኖ አሁን ይልሽ እኔ አንቺን ማስጨነቅ ፈልጌ አይደል እንደሚገናኙ አንቺ እንኳን ባትነግሪኝ ማለት አቅ ነበር ከዚህ በፊት ማለት እኔ እንጃ በጊዜ ሂደት የሚወጣው ሚስጥር ምን እንደሆነ አላቅም ግን እኔ ነገሮችን ለመፍታት ነው ነገሮችን ፈትቼ በራሴ በኩል መጓዝ እፈልጋለሁ በራሴ በኩል መስራት እፈልጋለሁ የራሴን ህይወት መቀጠል እፈልጋለሁ ስለዚህ እዚህ ጋር ያለውን ነገር ዘግቼ እሷም ተጠርታለች እሷም መጣ ያለው ነገር ግልጽ ሆኖ እዚሁ እውነቱ ፈርጦ ነበር ነገሮችን መዝጋት የፈለኩት እንደዛማ መሆን እኮ አይችልም እንደዛማ ከሆነ እኮ እሱም ደስ ይለዋል በነገራችን ላይ ስትለያዩ የፈለገውን ነገር የምታሳኩለት እንደዛ ከሆነ ማለት ነው ስለዚህ እንደዛ መሆን የለበትም ችግራችሁ አንድ ነገር ላስቸግርሽ ምናልባት ከሱ መስማት የምፈልጋቸው ብዙ ነገሮች አሉ በዚህ ነገር ምን እንደሚጠቀም እውነት ከሆነ ግንኙነታቸው እሱን ማወቅ ፈልጋለሁና ከራሱ መስማት ፈልጋለሁ ካላስቸገርኩሽ ምናልባት አኗር እንደውለሽ ትጠሪልኛለሽ ኖ እኔ እንደሌለው አድርግሽ ነገሩን እዚሁ በስልክ ማለት ነው ስለ ነገሩ በስልኩ ጠይቀሽው ስለዚህ ጉዳይ እንደምታብራሪ ስለዚህ ጉዳይ ለማውራት ብለሽ ትጠሪልኛለሽ እኔ እውነቱ እንዲታወቅ ስለምፈልግ ልጠራልህ እችላለሁ ችግር የለውም ደስ ይለኛል ተደውይለትና ቢመጣ ላውድ እኔ እንዳለው ምናምን እንዳትነግሪ እንዳልነግረው አስቸኳይ ነው ምናምን ብለሽ እንድትጠሪ ነው የምፈልገው ፈጣን ነው እንዲመጣ የምፈልገው ሶፊም ስለምትመጣ ሄሎ ወይ እንዴት ነህ እንዴት ነሽ ጓደኛዬ አለሁልህ እንዴት ዋልክ ደህና ነሽ አለሁልህ ቆይ ታሪፍ ቆንጆ ነው አንተ ጋስ ሁሉ ሰላም ፈልጌ ነበር የሆነ ቦታ መምጣት ትችላለህ እንዴ ምን ነው ምን ችግር አለ ችግር የለም ነው ፈልጌ ነው የሆነ ማሳይ ነገር አለ ስልኬ ላይ ቪዲዮ ምናምን እና አስቸኳይ ነው አዎ አስቸኳይ በጣም የሆነ ቦታ ነበር ምን ነው አዲስ ነገር አለ ነው በምናውቀው ነገር ላይ አዎ በዛ ጉዳይ ቪዲዮ ማሳይ ቪዲዮ አለና ኦኬ እሺ መጣው በቃ እንደዛ ከሆነ መጣው እሺ ሎኬሽን ልኬልሃለሁ እሺ እሺ አይቻለሁ ኦኬ እሺ ሳንፈልገው ነገሮች ግልጽ የሚሆኑ ይመስለኛል ዛሬ አኗርም ሶፊም ያው አኗርን አውቃችሁታል ብዬ አስባለሁ በዚህ አጋጣሚ ከዚህ በፊት ግንኙነት ነበራቸው አብረው ነበር ቪዲዮ የሚሰሩት እንደተለያዩና ብዙ ነገር እንደተደራረጉ ነበር የነገረችኝ እና ያበቃለት ነገር ነው ብላ ነበር ያወራችኝ ከዛ በኋላ የሰማኋቸው ነገሮችና ያየኋቸው ነገሮች በጣም 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 አስነዋሪና የሚደብሩ ነገሮች ናቸው ያው እንደሰማችኋት ነው ለሚዲያ የሚመጥኑ ነገሮች አይደሉም ብላ ነው የነገረችን ያልሆነው ስለዚህ ምናልባት ሲገናኙ ነገሮች ግልጽ ይሆናሉ ብዬ አስባለሁ ግልጽ ይሆናል መሆናቸውም አይቀርም አንድ ነገር ውሸትና የሆነ ነገር ተንኮል የበዛበት ነገር እውነቱን ያጋለጡ አይቀርም ገባ እናንተ ለትዳር የተፈላለጋችሁ ለትዳር የምትሆኑ ያን የመሰለ ፍቅር ደግሞ በሱ ምክንያት መበላሸት የለበትም አሁን ባይዜ እንደነገርኩሽ ነው በስልክም አውርተናል እሱን ነገር ለማስተካከል አይደለም እኔ አሁን ከሶፊ ጋር ግንኙነቱን ልቀጥል አይደለም ሀሳብ ነው እየነገርኩ ያለው እሱ ደስ እንዲለው መሆን የለበትም ተንኮል ያሰበ ሰው ደስ ሳይሆን ተንኮሉ ሲታወቅበት ነው ደስ የሚለውና
ከባድ ነው በጣም። ብቻ ያው ብዙ ነገሮችን እናያለን። ቆየ እየጠበቅነው ነበር። ደውይለት እስቲ ግዴታ በጣም የሚናደድ ነው የሚመስለኝ እውነቱ። ብቻ ግን ለዚህ ነገር ስለተባበርሽ በጣም 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 ነው የማመሰግነው። ባለውለቴ ሄሎ ወይ ቆየት እኮ ደርሻለሁ። የእውነት አይዞሽ አትፍሪ። ወይ ትንሽ ደህና ነሽ? ይሰራልሽ እንድናወራ ስለፈለግን ነው። ሞቅ አድርገህ ሰላም እያልከኝ ነው? መቼ ችግር አለን? ካሜራው ለምንድን ነው እዚህ ነው እንደ የጠራሽኝ? እንድናወራ ስለፈለግን ብቻ ነው። ምንድን ነው የምናወራው? እኔና አንቺ ማውራት ያለብን እኮ እኔና አንቺ ብቻ የሚመለከት እሱ ነው ያደረገልሽ። አንዋር አይዞህ፣ እኔ ምንም ነገር ልፈጥር እዚህ ጋር ጸብ ልፈጥር ምናምን አይደለም የተጠራኸው። አይዞህ። አይ ድራማ መፍጠሩ ደስ አላለኝም ነው እንጂ ምንም ችግር የለውም እኮ። የምን ድራማ? ድራማውን የጀመርከው እኮ አንተ ነህ። እሷ ያለችኝ እዚህ ጋር ለሆነ ነገር እንደፈለገችኝ ነበር። አንተ እንዳለም አልነገረችኝም። ካሜራ መያዙም አልነገረችኝም። እኔ ከካሜራ ረጅም ሰዓት ጠፍቻለሁ። ካሜራም አልፈልግም እና ያለ ፍላጎቴ። ኦኬ ከካሜራ ተደብቀህ ነው ያን ሁሉ ሴራ ያን ሁሉ ቀመር የምትቀምረው? መጀብቶር እሺ ሜዲል ሳይነስ አንዋር ወይ እኔ ፍላጎትህ ከሆነ ምንም ነገር ልተባበርህ ዝግጁ ነኝ። ግን ካንተ ትግል አልፈልግም። ካንተ ምንም ትግል አልፈልግም። ኦኬ እኔ አንተ የሚያገናኘኝ እንግዲህ ምንም አይነት ነገር እኮ እኔ ከሶፊ ጋር ምንድን ነው ያለ? ምንድን ነው አንተ ለምን አንተ ምንም ተባባሪ ነገር እኮ የለም። ከሶፊ ያለኝ ነገር እናሷ እንጂ የምፈታው አንተ ከኔ ጋር ያለችበትን ነገር ታውቃለህ አይደል? ነው ምን አገባኝ ስለአንተ ካንተ ጋር ያላት ነገር ማለት ቀድሞውንም የነበራት ከኔ ጋር ነው። አንተ ብቻ አይደለም እሷን ብቻ አይደለም ሁሉም ያውቃል ከኔ ጋር የነበራት ነገር። ስለዚህ አሁን ምን ሊሆን ነው የምትለው አንተ? ኦኬ የጥፋተኝነት ስሜት ተሰምቶ አይደለም እያወራህ ያለው? ለምንድን ነው የነገረች ምንድን ነው? አይ ነው አይደለም አንዋር እንዴ ደረትህን ነፍተህ ቢያንስ እንኳን ለመጸጸት ሞክር። ቆይ አይደለም ጓደኝነቱ ከኔ ጋር ነው ከሱ ጋር ነው ያለች እንጂ ነው በቃ አሁን አንተ ጋር ግንኙነት የለኝም። ምንም አይነት ጓደኝነት እሺ አሁን እሷን ለማስፈራራት ነው እንዳትሞክር። እኔ ምንም አላስፈራራም እንዴ። ደረትህን ነፍተህ እያወራህ ነው። አንገት የሚያስደፋኝ ነገር እኮ የለም። ልንጋባ እኮ ነው። ማከማጋ ከሶፊያ ጋር ማን ፈቅዶ? አረ እኔ የት ልሂድ ማለት ነገርኩሽ እንጂ አታውቂም አይደለ? ታሪኩን እኔ ነግሬሽ ነው። ስለዚህ የነበረን ነገር አንቺ አታውቂም። በቃ ካላውሽ ዝም በያት። እዚህ መጥቶ እኔና አንቺ የነበረን ነገር ያወራነው ነገር ስላወራሽ ምንም ያወራሁሽ ነገር የለም። ምንድን ነው አጉል ደርሶ አዋቂ መሆን ተገጋር ከሷ ጋር ያለኝ ግንኙነት በማስረጃ መልኩ ነው። ቢያንስ እንኳን ለምን ለመጸጸት አትሞክርም? ያረኩት ነገር ምንም እንትን ቢያንስ ያላቸውን ነገር አይተህ ለምን በቃ አንተ ጋር እንደማትሆን ታውቀዋለህ። ለምንድን ነው የማትሆነው ከኔ ጋር? ለምንድን ነው የምትሆነው እንዴ? ከኔ ጋር እኮ ማን ነው ፍቅረኛው እንዴ? ለምንድን ነው እንደዚህ የምትለው እንዴ? ከእሱ ጋር እኮ ከተገናኘች ምናልባት በቀናት የሚቆጠሩ ቀናቶች እኮ ናቸው ከኔ ጋር ያሳለፍነው። ግን እኔ ብቻ አይደለም ማንም ያውቀዋል። እናም መቼም አይጸጽተኝም። ኦኬ ማለት ነገሩን ግልጽ ልታደርግልኝ ተሞክራለህ። አንተ ልንጋባ ነው ትላለህ። እኔ እኮ ለነገራችን ላይ አሁንም ለማጣላት ሌላ ነገር ሌላ ድራማ እየፈጠረ ነው። ስለዚህ ማንን ከማን ጋር ነው ማጣለው? እሺ አንተ ከሶፊያ ጋር እየተገናኘ ነው እንዴ? ለምን ጓደኛዬ እኮ ነች። ቀን በቀን ነው ማገኛት እንጂ ቀን በቀን ነው ማገኛት። ጓደኛዬ እኮ ነች ማለት ጓደኛዬ ነች። ምን ማለት ጓደኛ? ምን አይነት ግንኙነት ነው ያላችሁ? ከዛ በፊት የነበረ ነገር እኮ ከዛ በፊት የነበራችሁ ነገር አብቅቷል አይደል? ማን አበቃ ያለው? ቪዲዮ ላይ ምናልባት አንመጣም ይሆናል እንጂ ማን አበቃ ያለው? እኔም ቪዲዮ ላይ ኦኬ እኔ ላይ ድራማ እየሰራችሁ ነው። የምን ድራማ? ምን አገናኘው ካንተ ጋር? ካንተ ጋር እኮ ምንም የላትም እኮ እየሰራ ስለሆነ ተረጋግተህ አትስማው። አንቺ ነገር እኮ በጣም አሳፋሪ ሰው ነሽ። እውነቱን ለመናገር አሳፋሪ ሰው ነሽ። አይደረግም። ጓደኛ ላይ እንደዚህ ነገር አይደረግም። ነገር ነው ያደረኩት። እውነታው ጎበዝ። ይሄ የሚያስጨበጭብ ስራ ነው። እኔና አንቺ በሌላም ነገር እንገናኛለን ግን በምንም አንገናኝም መስሎሽ ነው? ምናልባት በምንም
ግን ስለዚህ እዚህ ጋር አፍረህ እንኳን ቢያንስ እውነታውን ለመናገር ነው። ከጓደኛዬ ጋር ስለተገናኙ ያሳፍራል። ፎድ ያሳፍራል። ጓደኛዬ ከኔ ጋር ያላትን ነገር ታውቃለህ? ምንም የላትም ካንተ ጋር እኮ ምንም የላትም። ምንም እንደሌላት ነው የነገረችው። ቪዲዮ ላይ የምታየው ነገር እኔ ቪዲዮ አይቼም አላውቅም። ቪዲዮ ማየትም አልፈልግም፣ መቀረጽም አልፈልግም። እና እሷም የነገረችኝ ነገር የለም። ካንተ ጋር ምንም የላትም። ካንተ ጋር የሆነ ነገር ካላት እኔ ለምን ታገኘኛለች? አሁን ምንድን ነው የምትፈልገው? ለምን የጠራችሁኝ? እሺ ይሄን ነገር ግልጽ እንድታደርጉልኝ እፈልጋለሁ። ምን ግልጽ አድርግልኝ? ምንም ግልጽ የሚሆን ነገር የለም። ምንም ጓደኛዬ ነው። ጓደኛዬ ማግኘት መብት አለኝ፣ አገኛታለሁ። እሷ ደግሞ ግንኙነት አላችሁ? እሷ መታዩን ድራማ ስለፈጠረች ምንም እኔና ሶፊ ጋር የሚፈጠር ነገር የለም። አንተ ነህ እየፈጠርከው ያለው። የላከኝ ነገር አሁን ሌላ ነገር ውስጥ ልከተኝ ነው። ግባ የፈለከው ቦታ እኮ የላካት ነገር እኮ እኔን የሚጎዳ ነገር ነው። አንተን የሚጎዳ ነገር አለኳት። ምናልባት በዛው ፈልጋ የሆነ ነገር ካረገች አላውቅም። አኖር ወይ ሶፊን እጠራታለሁ። ጥራት ደስ ነው የሚለኝ ጥራት ወይስ ለጥራት ነኝ? ለጥራት ነኝ። አኗር በክብር እየወራሁ ነው። ክብር የማይወድልህ ከሆነ ጠንቅቀህ ታውቀኛለሽ። አውቃለሁ። አሁን ምን ይሁን ነው የምትለው ታዲያ? ምን ይምጣ? ሶፊ ጋር ደውል። ትምጣ ሶፊ። ድርሻችንን አንተም ያው አንተ ላይ እንትን ብትል ነው ድርሻችን ይዘን ካለ ካሁኑ ብትናገር ይሻልሃል። ባይዚ በጣም ናፍቃኛለች። 3 ቀን ምናምን ካገኘኋት ማለት ነው። እና ትምጣ። ባይዚ የመጀመሪያ ፍቅር ባይዚ በጣም ከባድ ነው። አንተ እንደዚህ ባለጌ ሰው አትመስለኝም። ይሄ ብልግና አይደለም፣ ፍቅር ብልግና አይደለም። ምናልባት አንተ የምታውቀው ሌላ ነገር ካለ ላውራትን አይዶ ወይ ሶፊ የቱ ላይ ናችሁ? የመጣው ነበረ በላኩልሽ ሎኬሽን አትመጪ? አላየሁሽም እስካሁን። መጥቼ ነበር ግን አጣጣውሽ። የት አካባቢ ነው ቦታው? እዛ እንትን ይሄን መታጠፊያውን ታጠፊ። መታጠፊያው ጋር ዝቅ ስትይ ታይናለሽ። እሺ በቃ እየመጣሁ ነው። እሺ አኗር አይ ድምጼ ከሰማች አመጣም ብዬ ነው። የምን ተንኮል የምታወራው እንጂ ስነ ስርዓት አዝጃት ጓደኛ እንደ ድሮ እንደ ፍቅር አለኝ ካልከማ እንደውም ትመጣ ነበር እኮ በደንብ። አንቺ አፍሽን ዝጊ። እኔ ሴት ልጅ ምንም ማድረግ አልፈልግም። አፍሽን ዝጊ። እኔ በደንብ ጠንቅቄ አውቅሻለሁ አይደለ? የምትተዋወቂው ከኔ ጋር ነው። ስለዚህ ዛሬ ያገኘሽውና ብዙ ማጨብጨብ ጥሩ አይደለም። አኗር ወይ ድንበርህን እያለፍክ ነው። የምን ድንበር? እኔና ሶፊ ማለት ምን? አንተ ነህ ድንበር የምታስቀምጠው? አንተ ነህ ድንበር ያስቀምጠው? አሁን ምናልባት ጥቅሙ ስላልታየኝ እንጂ አስቀይምሃለሁ። እሷ ላመነችበት ነገር ካንተ ጋር መጣላት አልፍ መጣች። ደግሞ አምሮባታል። እያየሁ ሰላም አልኩኝ። እንደዚህ ችግር አለው ነው? አይ የለም። እሱ ስላለ ነው ማለት እሱ ስላለ እኔን ያላቀብሽኝ ነው። እሱ ስላለ ነው ስላለ ምንም አይደለም። አይ አይደለ? ምን ያህል ጫና እንዳደረግሽባት እያየህ ነው አይደለ? በጣም አሳፋሪ ሴት ነሽ። እንደዚህ አይነት ሰው አትመስኝም ነበርሽ። እንደዚህ እንድትሰራት አልፈልግም። ምን አገባ? አንቺ ዝም በይ። አንተ ምን አገባ? ጓደኛዬ እኮ ነች። አሳፋሪ ብለህ ስትሰድባት ደስ ይለኛል። ቀና ብለህ እንድታያት እራሱ አልፈልግም። ለመናገር ቀና ብለህ እራሱ እንድታያት አልፈልግም። ሶፊ እሷ ላይ አትዘራ። ምንድነው እንደለመደብህ ይችላል ማለት ለምንድን ነው ታላሽ? ሶፊ ቆይ እሷን አታስጨንቋት። አሁን የመጣችው ነው የምታውቀው ነገር የለም አይደል? ምንድነው? ለዚህ ነው ይሄን ሁሉ ለምን አስፈለገ? ይሄን ሁሉ ድራማ ምንድነው ያስቀየምኩሽ? ምንድነው የበደልኩሽ? ማለት ምንድነው የሚለኝ? ምንድነው የሚያወራኝ? ምንድነው የሚያወራ? አኗር ና ንገራት እኮ ሶፊያ። ሶፊያ ስለ ቀድሞ ግንኙነታችሁ አይደለም እያወሩ ያለሁት። አሁን ላይ እኔና አንቺ ስለምን አይነት ግንኙነት ነው የምታወራኝ አንተ እንዴ? ምንድነው? ለምንድን ነው የሚያውቅ? ምንድን ነው ያላችሁ ግንኙነት? እኔ ከማንም ሰው ጋር ምንም አይነት ሪሌሽንሺፕ እንደሌለኝ ታውቃለህ በደንብ አድርገህ ማለት ነው። ምናልባት ወይም ደግሞ ፍራንክ እየሰራችሁኝ ከሆነ ነገሩ ሶፊ፣ ምንም አይነት ፍራንክ የለም እና ምንድነው በቃ ፍራንክ እየሰራው ያለው ብቻ ነው። ምክንያቱም ምናችን እንድታወቅበት አይፈልግም። በቃ እኔ እኮ ሲጀመር ከአንቺ ጋር ያለኝ ነገር ጨርሻለሁ እኮ። አይ ኖ እንደዛ
ግን በዚህ ልክ ነገር የለም እሱ ደስ እንዲለው ነው። ደውይልኝ አገኝሻለሁ ብቻሽን አንተ ግን አንቺ አገኝሻለሁ እንዴ ደውይልኝ ከፈለግሽ በማንኛውም ሰዓት ለምን ተጋለጠብህ አይደል እውነትህ ቆይ አልገባኝም እኔ ማለት ምን እየተካሄደ ነው አትጭ ጀብረሽ ልፉፉ ተረጋጋ አንደኛ ምን እየሆነ እንደሆነ እኔ በደንብ አድርገህ ታውቀኛለህ ገባ እዚህ ጋር አሁን ካሜራ ይዘህ መተህ እኔን ኧረ እባክሽ ካሜራ ኦኬ ነገሩ ካሜራ ፊት ስለሆነ ደበረሽ እስከዛሬ ስትይኝ ነገር እስከዛሬ ስለሰው ስታወሪልኝ የነበረው ነገር ስለሰው አውርቻ አላውቅም አንደኛ ስለሰው አውርቻ አላውቅም በቃ ከዚህ በኋላ ያለኝን እኔ ካንቺ ጋር ያለኝን ነገር ላስተካከል አይደለም የጠራሁሽ ደስ እንዲለው ነው የሚመስለው በዚህ ልክ ማስመሰል አስፈላጊ አይደለም ብዙ ማስረጃዎች አሉ ማስረጃውን አሳዩኝ ምንድነው ማስረጃው ማየት ካለባችሁ አሳያችኋለሁ አልኳቸው ግን ምንም የሚያስፈልገው ነገር የለም እዚህ ጋር ማሳየት አያስፈልግም ስለዚህ በኔ ላይ ሶፊ በቃ ድራማ እየሰራችሁ ነው ማለት ነው እኛ አይደለም የሰራነው ነገር እኔ ጃንዋርን አወራዋለሁ ማውራት አይ ነው በቃ አውሪው ጀምር አልተረጋጋም ተቀጣጥራችሁ ነው ሄዳችሁ እሱ ያንተ አመለካከት ነው እኔ ማየቴ በቂ ነው እሺ ይሄን ጉድ ማሳየት ካለብን እንደውም ብትስማሚኝና ብታሳይልኝ ደስ ይለኛል እንደዚህ የምትሆኑ አልመሰለኝም ነበር ገባህ ትላልቅ ሰዎች ናችሁ ለምን አታወሩም እናንተ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ጥፋት ተሸነፍኩ አዝኜ